መንግስትን እንኳን እንከተለው ብንል መንግስት የትኛውን ሐሳብ ነው የምንከተለው? መንግስት ላይ ያሉ ሰዎች በተለያየ ጊዜ ያቋምና ያሳብ ለውጥ ሊያመጡ ይችላሉ። እንደ ወቅቱ ልትለዋወጥ ትችላለህ። ነገር ግን አንዳንድ ለውጦች ግን እንደው ለጥፋትም እጅግ በጣም አለ አይደል ለመከተልም የሚያስቸግሩ አይነት ጥፋቶች አሉና አሁን የደህንነት ከፍተኛ ኃላፊው የሆኑት በመንግስት ደግሞ በተለይ በጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጉዳይ አስፈጻሚ ታማኝ መሆናቸው የሚነገርላቸው አቶ ሬድዋን ከዚህ በፊት የተናገሯቸውን የተለያዩ ንግግሮች እኒና አሁን በኤርትራ አቋም ላይ የያዙትን ጉዳይ ተመክተን የወደቡን ጉዳይ ኢትዮጵያ የትኛው ነው ትክክለኛ አቋሟ? ያ እድል ያላት የሚመስለው ከባህር በር ጋራ ወዘተ እድል ያላት የሚመስለው በሰሜን በኩል የነበረ ነው። ስለዚህ ሁሉም ሰው ስለ ባህር በር ሲወራ ቀይ ባህር ነው፣ ስለ ባህር ሲወራ ኤርትራ ነው፣ ስለ ባህር ከተወራ አሰብ ነው። ይህንን አሁን ለመገልበጥ የሚያስችል አዲስ አቅጣጫ ነው የወሰንነው። ኢትዮጵያ ዙሪያዋ እድሎች ያሏት፣ ዙሪያዋን ያሉ እድሎችን መጠቀም የሚያስችል አቅምም አላት። መጋራት የሚያስችል በጎ ፍላጎትም መነሻም አላት። በአንድ ወይም በሌላ መንገድ ኢትዮጵያ አንድ የሆነ የባህር በር ሊኖራት ይገባል በሆነ መንገድ የሚለው አይ ቲንክ ብዙዎች እየገዙት የመጣ ነው። አትጋጩ፣ ችግር አትፍጠሩ፣ በሰላም መንገድ የሚመጣበትን መንገድ በትዕግስት ሂዱ ነው እንጂ የሚለው ኢትዮጵያ አንፌር የሆነ ነገር እየፈለገች ነው የሚል ብዙ ምልከታ የለም። ኢትዮጵያ ፍላጎቷን ኮንሰርኗ ትክክል ነው፣ የህዝብ እድገቷም ትክክል ነው፣ ኢኮኖሚያም ትክክል ነው፣ የቀጠናው ችግርም ትክክል ነው። ይሄኛውን ፊርማ እስከምንፈርም ድረስ በዩኤን ተቋማትም በአንዳንድ ትላልቅ አገሮች መረጃዎችም በእኛ ቲንክ ታንክ የሚባሉ ኤንጂኦዎችም የሚሰራ የነበረው ጥናት የኢትዮጵያ መንግስት ወይ ኤርትራን ይወራል ወይ ደግሞ ሶማሌላንድን በአውዳል ግዛት በኩል ረብሻ ፈጥሮ ቀጠናውን ያተራምሳል የሚል ጥናት ነበር ሲሰራ የነበረው። ድራፍቱ ቀርቦ ድራፍቱ በኦፊሻል ከመሆኑ በፊት የተመለሰ ድራፍት እናውቃለን። እነማን እንደሚሰሩትም እናውቃለን። እስቶስ ኢትዮጵያ እንዳሉበትም እናውቃለን። ስለዚህ ትላልቆቹ ሀገሮች የሚሰሩት ነገር ቢኖር ከኛም ባገኘናቸው ቁጥር ጦርነት አንፈልግም ውጊያ አንፈልግም ሲባል አይመዋጋታቸው አይቀርም አናምናችሁ የሚባል ነው ጭቅጭቁ ከዋሽንግተን እስከ ሌሎቹ ድረስ። ስለዚህ በዚህ ሊዋጉ ነው ብለው ሲገምቱ በዚህ በኩል በሰላም መጣን። አልተገመትንም፣ ግን ያልተገመትነው ለበጎ ነው። መንግስት ይፋ ካረገበት ጊዜ ጀምሮ ለጎረቤት ሀገሮች በአጠቃላይ ለምስራቅ አፍሪካ ሀገሮች ከአንድም ሁለት ጊዜ ኢንቮይ ተልኳል። የማያውቁት ነገር ቢኖር ሙሳቢህ መቼ እንደሚመጣና እዚህ ውስጥ የሼር ጉዳይ የእውቅና ጉዳይ ኤምኦዩስ እንደሚካተት አያውቁም። ስለዚህ ከሞላ ጎደል አሰብ አካባቢን የምንንከራተት አድርገው ስለወሰዱ ይሄኛን ጉዳይ ትርጉም አልሰጡትም። አሁን አፍጦ ሲመጣ ነው ሰው የደነገጠው እንጂ የአብዛኛው ሰው ፍርሃት በአሰብ በኩል ችግር ትፈጥራላችሁ፣ ስለዚህ እጃችን ላይ በቂ ችግር አለ፣ የዩክሬን አለ፣ የጋዛ አለ፣ ከምትጨምሩብን በሰላማዊ መንገድ አድርጎትና በሰከነ መንገድ እኛም እናግዛቸዋለን የሚል ነውና የፕሬዲክታቢሊቲ ዴፊሲት የተነሳበት አንግል ትክክል አይመስለኝም። ለእያንዳንዱ ኤንጂኦ ሴሚናር አልሰጠንም። ለእያንዳንዱ ለሚመለከተው መንግስት ኢትዮጵያ ወደብ ያጣችው አሁን ነው ወይ? አገር በመክዳት ምትከሱ ከሆነ ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ሁለተኛው አቶ ሌሎቱ ያነሱት አስገዳጅ በሆኑ ህጎች ላይ ተመስርቶ የተቀመጠ ዓለም አቀፍ ህግ ሊገዛን አይገባም አላችሁ። የትኛው የአፍሪካ ሀገር ነው የትኛው የቅኝ ሀገር ነው ከገዢዎቹ ጋር አጨብጭቦ ግዙን ብሎ የፈረመው? የአፍሪካ ህብረት የቅኝ ግዛት ህጎችን ተመስርተን ነው መኖር ያለብን። የቅኝ ግዛት ህጎችን አክብረን አብረን መኖር ካልቻለን ለማያባራ ጦርነትና እልቂት እንዳረጋለን። የቅኝ ግዛት ህጎችን አክብረን ነው መኖር ያለብን ብለው ሲወስኑ እነዛ የቅኝ ግዛት የነበሩ የአፍሪካ ሀገሮች ገዢዎቻቸው ወደው ስለፈቀዷቸው ስለሾሟቸው ነበር እንደገዟቸው። የቅኝ ግዛት የሚባል ህግ ድሮስ የሰው አንገት ላይ ቆልሞ የሚወሰን ህግ አልነበረም እንዴ? ምኒልክም ያኔ ከጣሊያን ጋር ሲፈርሙ ወደው ነው እንደፈረሙት። ልዩነቱ ግን ምኒልክ ከዛሬ 120 ዓመት በፊት ማሰብ የቻሉትን የዛሬ ተቋሞች ማስተዋል አለመቻላቸው ነው። ምኒልክ በ1900 ከሰጡት በላይ ኤርትራ የሚባል ስምም ያኔ ከወጣው በላይ ባድዋ አሸንፈውም ጭምር ባድዋ ጦርነት አሸንፈውም ጭምር ከመረብ በላይ አልሻገርም ብለው የፈረሙት ኤርትራን ለማስገንጠል ስለፈለጉ አገር ለማስጋር ስለፈለጉ አልነበረም። የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ከዛ በላይ ቢሄዱ ኖሮ የአድዋ ድም አብረው ይከስም ነበር። መላው ኢትዮጵያን በጣሊያን እጅ መውደቋን አይተው
ቤቴ ተመልሼ ውስጤን አጠናክሬ ትንፋሽ ወስጄ ልመለስ ብለው ያደረጉት ብልህነት እንደሆነ ሊገባን ይችላል። ዛሬ እናንተ ከምኒልክ ጀምሮ በኃይለ ሥላሴ አልፎ ደርግ ማስመለስ ያልቻለውን ወደብ እብነ ተወለደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናረጋለን ብላችሁ ነው ያስቀምጣችሁት። ለምን ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው፣ በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው፣ በኤርትራ ህዝብ ፍላጎት ነው የሚወሰነው ሰላም ከሆነ። ስለዚህ የኤርትራ ህዝብ ራሱ ወስኖ ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ መጠቀም አለብኝ፣ ስለዚህም ኤርትራም ኢትዮጵያም በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው አካኪ ዘራፍ ስላለን ሳይሆን የኤርትራ ህዝብ መጠቀም አለኝ ብሎ ነው የሚወስነው። ስለዚህ ይሄን መተው ያለብን ለኤርትራ ህዝብ አይደለም ወይ? የትውልድ ጥያቄ ወደብ እናረጋለን ብላችሁ ከምታራገቡት ለምን ድህነታችን ነው ጠላታችን እሱ ላይ እንዝመት አትሉም? በተጨባጭ እንዳስቀመጥ ነው አሰብም ምጽዋም ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር። ልንፈጠፈጥ አንድ አሙስ ሲቀረን ነው ሄዳን ነው። አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለ ነው። ስለዚህ ወደብ ቢኖረን ይጠቅመናል። ወደብ ግን የእድገታችን ዋነኛው ምንጭ አይደለም። የእድገት ዋነኛው ምንጭ የህዝባችን አቅም፣ ልማት፣ አስተሳሰብና ፖሊሲ ነው። ይሄ ነው። በዚህ ምክንያት ያለፉት ስርዓቶች ወደ ውጭ ይመለከቱ ከነበሩበት ቀይረን ወደ ውስጣችን እንመልከት። ፋሲል ይቅርታ፣ እዚህ ስብሰባ ላይ ይሄ የ2002 ምርጫ ክርክር ላይ በነልደቱ በኩል የነበረው ሐሳብ የወደብን ጥያቄ የኢትዮጵያ የትውልድ ጥያቄ እናደርጋለን ነው። እነሱ ደግሞ የትውልድ ጥያቄ እናደርጋለን የምትሉት ጥያቄ ካስፈለጋችሁ ከድህነት ጋር ለምን አትታገሉም ነው። ከእንደገና የኢትዮጵያ ኢኮኖሚያ የወደቀው ሁለት ወደብ አሰብንም ምጽዋን ይዘን ነው። አሁን ደግሞ ማደግ የቻለው አሰብም ምጽዋም ሳይኖር ነው አሉ። ስለዚህ ለኢትዮጵያ ለእድገቷ ወደብ ዋና ጉዳይ አይደለም አሉ። አሁን 3 ነጥቦች እናያዝ። አንደኛ የወደብ ጉዳይ የትውልድ ጥያቄ ሊሆን አይገባውም። የትውልድ ጥያቄ መሆን ያለበት ድህነትን መቅረፍ ነው አሉ። የወደብ ጉዳይ የትውልድን የድህነት ጥያቄ ለመቅረፍ ምን ያህል አስፈላጊ እንደነበረ አለመረዳታቸው አንድ እንዳለ ጉዳይ ሆኖ፣ ሁለተኛ ደግሞ በዚህ ቪዲዮ ላይ የምታየው ነገር ምንድነው? ኢትዮጵያ ያለ ወደብ ከፍተኛ እድገት ማስመዝገብ ችላለች ብለው ነበር። በሶስተኛ ደረጃ የወደብ ጉዳይ የኤርትራ ህዝብ ጉዳይ ነው። በኢትዮጵያ ውስጥ ያለው እድገትና ለውጥ ሲያየው እኛም ይጠቅመናል እኛም መጠቀም አለብን ካለ ኤርትራ ህዝብ ነው እንጂ በሰላም ለማምጣት የኤርትራ ህዝብ ውሳኔ ነው እንጂ የኛ አይደለም አሉ። አሁን ያንን ስንላቸው እንግዲህ አቶ ሬድዋን ከሁለት አንዱን ማመን አለባቸው። ያኔ ባንዳ ነበርኩ፣ ምክንያቱም አሁን እሳቸው የሚሉትን ተመሳሳይ ሐሳብ ይሄ ጉዳይ በሰላም ነው ማለቅ ያለበት ሲባል መንግስታቸው ባንዳ ብሎ ያሰድባል። ስለዚህ ወይሳቸው ያኔ ባንዳ ነበርኩ አሁን ፓትሪዮቶኛለሁ ሀገር ወዳዶኛለሁ አርበኛውኛለሁ ይበሉ፣ ወይም ደግሞ እኔ ምለውን አላውቅም የተባልኩትን ነው ምለው ብለው በግልጽ ይናገሩ። ከዛ ውጪ ግን አሁን እንኳን ባሳየ ነው 2002 ላይ ይህንን አይነት አቋም አራምደው የባለፈው ቪዲዮ ላይ ግን የወደብ ጉዳይ በጦርነት ነው የምትመጡት ስንባል እኛ ባልተጠበቀ መልኩ የሰላም ስምምነት የሜሞራንደም የፈረሙ ጊዜ ነው ያንን ወጥተው የተናገሩት። ተፈራርመን መጣን፣ ዓለምን ጉድ አሰኘን። እነሱ በኤርትራ ሲጠብቁን እኛ በዚህ በሶማሊላንድ በኩል በሰላማዊ መንገድ መጣንባቸው አሉን። አሁን የሶማሊላንድ ጉዳይ ያው እንዳየነው በእነዚህ አይነት መንገዱ ሲከስም ጊዜ መልሰው የኤርትራ ጉዳይ ላይ አሁን በጦርነት ምን በምን የሚል ነገር ዘመቻና ግርግር ውስጥ ተፈጠረ። ፋሲል ይሄ እንግዲህ በአንድ ራስ ስንት ምላስ እንደምንለው አላውቅም፣ ግን አሁን እነሱ 10 ጊዜ ለሚቀያይሩት ሐሳብ እንደው የኢትዮጵያ ሕዝብ እንኳን በወኔ ይከተላቸው ቢባል የትኛውን ሐሳብ ይዞ ይከተላቸው? የትኛው ነው እውነተኛው አቋማቸው? የዛሬ 15 ዓመት የተናገሩት 2002 ላይ የነበራቸው ኢትዮጵያ ያለ ወደብ ትለማለች ነው አቋማቸው? ወይስ ደግሞ ከወራት በፊት የተናገሩት ኢትዮጵያ ኤርትራ ጋር ሳትሄድ በሌላ መንገድ በሰላም አማራጭ ወደብ ባለቤት ትሆናለች ነው አቋማቸው? ወይስ አሁን የወደብ ባለቤትነትን በየትኛው መስዋዕትነት እያሉ በካድሮቻቸው እያናፈሱት ያሉት የትኛው ነው አቋማቸው? ህዝብ ይከተላቸውና እንደው አርበኝነቱን ስሜት ከነሱ እንድንጋራ የትኛውን እንከተላቸው? ምን ጥያቄ የምንሳ ይመስለኛል።